ጓደኝነት ስለ መልካም ጓደኝነት ሲነሳ ብዙዎቻችን የምናምንበትና የምንስማማበት አንድ ነገር አለ። እሱም በተቸገረን ጊዜ አብራን የምትሆን በተጨነቀን ጊዜ የምታጽናናን የሆነች ሴት ትክክለኛና የእውነት የምትወደን ጓደኛችን ነች ብለን እናምናለን። ነገር ግን ትክክለኛ ጓደኛ ማለት በተቸገረንና በተጨነቀን ጊዜ ከጎናችን የምትሆን ደስታችን የምትደሰት ብቻ ሳይሆን ከጀሃነም እሳት እንድንጠበቅ አላህን እንድንፈራ በአላህ መንገድ የምታስታውሰን በተሳሳተን ጊዜ አላህን ፍሪ ወደ አላህ ድንበር ተመለሽ እያለች አላህ ሱብሓነሁ ወተዓላ በመፍራት ላይ የምታጠነክረን ናት። የጓደኝነት ጅማሬው ዱንያ ላይ ቢሆንም መጨረሻው ግን ጀነት ነው። ይህ ደግሞ የሚሆነው ለአላህ ሱብሓነሁ ወተዓላ ብለው ተዋደው አላህን በመፍራት ላይ የተዋወሱ ሲሆኑ ነው፣ ወይም የምንተዋወስ ሲሆን ነው። ለዚህም ነው ጌታችን አላሁ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ እንዲህ ይላል፣ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል ጌታችን አላህ። ይህ ማለት ወተዓወኑ ተጋገዙ ይላል። ተረዳዱ፣ አንደኛችን ስንደክም ሌላኛችንን በማስታወስ አንደኛችን ድንበር አለፍ ስንል ኢማናችን ደከም ሲል መስመርን ሳት ስናረግ ተይ አላህን ፍሪ፣ ይሄ ነገር ትክክል አይደለም፣ በደዚህ ሂጂ ተባብለን አንደኛችን ሌላኛችን ማስታወስ ማለት ነው። ምክንያቱም መተዋወስ ወደ አላህ መንገድ የመመለሻ አንዱ ምክንያትና ሰበብ ስለሆነ። ወላ ተዓወኑ ይላል ጌታችን አላህ። እዚህ ጋር ደግሞ አትተጋገዙ በምን ላይ? ዐለል ኢስሚ ወልዑድዋን በመጥፎ ስራ በኃጢአት ላይና ድንበርን በማለፍ ላይ አትተጋገዙ። አንደኛችሁ ሌላኛችሁን አትጥሩ። መጥፎ ጓደኛ ካለችሽ፣ ዘፈን የምትሰማ የተለያዩ ነገራቶችን የአላህን ድንበር የምታልፍ ጓደኛ ካለችሽ ነገ አንቺም ያንን ነገር ወይም ደግሞ እሷ የምትሰራውን ነገር ላለማድረግሽ ምንም ዋስትና የለሽም። ምክንያቱም የሰው ልጅ ውሎውን ነው የሚመስለው ይባላል። ነገር ግን መልካም ጓደኛ ካለችሽ፣ ቂራት የምትቀራ ነይ ቂራት እንቅራ ያለች የምጨቀጭቅሽ፣ ነይ ቃዒዳ እንማር፣ ነይ ኪታቦችን አብረን እናጥና ብላ የምጨቀጭቅ ጓደኛ ካለችሽ እየጨቀጨቀችሽ ሳይሆን ወደ መልካም ነገር እየጠራችሽ ነው። ከዚህ ውጭ ያለ ጓደኝነት ግን ለጊዜው ቢመስልና በዚህ ዱንያ ላይ የጠቀመ ቢሆንም ነገ በአኺራ ግን ምንም ጥቅም የሌለውና ይበል ብሎ ነገ የምንወቃቀስበት ነው። ጌታችን አላሁ ሱብሓነሁ ወተዓላ በተከበረ ቃሉ ሱረቱ ዙኽሩፍ ላይ እንዲህ ይላል፣ አልአኺላኡ የውመኢዝን በዕዱሁም ሊበዕድን ዐዱው ኢለል ሙተቂን ይላል። አልአኺላ ወዳጆች እኮ ይለናል ጌታችን አላህ። በዚህ ምድር ላይ አቤት የነሱ ጓደኝነት ሲያስቀና ያልናቸው የሆኑ ወዳጆች በዛ ቀን ግን እንዲህ ይባባሉሉ። አልአኺላ ወዳጆች እኮ ይለናል የውመኢዝን በዛን ቀን የውመ ላ የንፈዑ ማሉን ወላ በኑን የውመ የፊሩ ልመርኡ ሚን አኺ ልጆችም ገንዘብን በማይጠቅምበት ቀን፣ እናት ከልጇ ልጅም ከእናቱ ከአባቱ ከቤተሰቦቹ በሚለያዩበትና በሚሸሹበት ቀን የውመል ቂያማ በዕዱሁም ይለናል ከፊላቸው እኮ ሊበዕድን ለከፊሉ አንደኛው ለሌላኛው ዐዱውን ይለናል ጠላት ነው፣ ተወቃቃሽ ነው። አንተ ነህ እንደዚህ ያደረከኝ፣ አንተ ነህ እንደዚህ ያደረከኝ፣ አንተ ነህ ወደዚህ ነገር የመራኸኝ፣ አንተ ነህ ወንጀል እንድሰራ ያደረከኝ፣ አንቺ ነሽ እኮ አላህን እንዳምጽ ያደረግሽኝ ተባብለው ጠላት ይሆናሉ። በዚህ ምድር ላይ ወዳጅ የነበሩ ሰዎች ጠላት ይሆናሉ። ምክንያታቸው ደግሞ ምንድነው? በአላሁ ሱብሓነሁ ወተዓላ ላይ የተገነባ አላህን በመፍራት ላይ የቆመ አላሁ በመልካም መተዋወስና ከመጥፎ ደግሞ መገጻጸስ የነበረበት ስላልነበረ ነው። ታዲያ ጌታችን አላህ እዚህ ጋር ለየ እና ለአላህ ብለው የተዋደዱ ጓደኞችስ ያ አላህ ብለን ካልን ጌታችን አላህ ቀጠል አድርጎ ምን አለ? ኢለል ሙተቂን አላህን ፈሪዎቹ ሲቀሩ፣ እኔን በመፍራት ላይ የተዋወሱ ሲቀሩ ያን ቀን ሁላቸውም አንደኛቸው ሌላኛቸው ጠላትን ይሆናሉ አለን። ጓደኝነት ትልቅ ነገር ነው። አላህን በመፍራት ላይና ለአላህ ብሎ መዋደድ ላይ ከተመሰረተ ነገ አላሁ ሱብሓነሁ ወተዓላ ዘንድ እጅግ በጣም ትልቅ ምንዳ ያለው ጥላ በሌለበት ቀን ከአላሁ ሱብሓነሁ ወተዓላ አርሽ ጥላ ስር እንድንጠለል ምክንያት የሚሆነን ወደ ጀነት መቃረቢያ መንገድ የሚሆነን ነው ማለት ነው። ስለዚህ እህቶች ጓደኛ ስትይዙ መልካምና ጥሩ የሆነችዋን ምረጡ። እናንተም ለሷ ጥሩ ለመሆን ሞክሩ። ሰላም